ከሱዳን ተነስቶ ለጽንፈኛው ቡድን ሊደርስ የነበረው መሳሪያና ተተኳሽ በቁጥጥር ስር መዋሉ ተገለጸ። ከሱዳን ተነስቶ በሕገ ወጥ መንገድ ድንበርን በማቋረጥ በሀገር ውስጥ ለሚንቀሳቀስ የጽንፈኛ ቡድን ሊደርስ የነበረ ከፍተኛ መጠን ያለው የጦር መሳሪያና ተተኳሽ በቁጥጥር ስር መዋሉ ለሀገር መከላከያ ሰራዊት ቅርበት ያላቸው ምንጮች አሳውቋል። የጸጥታና ደህንነት አካላት በጋራ ባደረጉት ጥብቅ ክትትልና ባካሄዱት የተቀናጀ ኦፕሬሽን መሳሪያው መዳረሻው ወደ ነበረበት አካባቢ ሳይደርስ በቁጥጥር ስር ለመዋልም ተችሏል ብሏል። ከዚሁ ጋር ተያይዞ በሱዳንና ኢትዮጵያ ድንበር አካባቢ የኮንትሮባንድ ዝውውር ጋር ቀጥተኛ ግንኙነት ያላቸው በርካታ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝም ተነግሯል። ይህ የጦር መሳሪያ ዝውውር በሀገር ውስጥ ሁከትና ብጥብጥ ለመፍጠር ለሚንቀሳቀሱ ጽንፈኛ ኃይሎች የሎጂስቲክ ድጋፍ ለማድረግ እየታለመ የነበረ ቢሆንም የህዝቡ ጥቆማና በጸጥታ ኃይሎች ዝግጅት ሊከሽፍ መቻሉን በስፋት እየተዘገበም ይገኛል። በአሁኑ ሰዓትም በድንበር አካባቢዎችና በዋና ዋና መውጫና መግቢያ ኬላዎች ላይ የሚደረገው ፍተሻና ቁጥጥር ይበልጥ ተጠናክሮ እንዲቀጥል መደረጉን ከስፍራው የደረሰን መረጃ ያመላክታል።